ምንድነው እየተደረገ ያለው? እንዴት እናርግላችሁ? እስቲ እንደዚህ አንተ እንዲህ ፌመስ ነህ እንዴ እስክትሉ ድረስ ፎሎ የተደዋረኳቸውንም ሰው አረ ኢትዮጵያ ውስጥ ድቃላ በስተን ለበቀርጽ ቢስሚላህ አብ ወለኢብን ወረዋል ቅዱስ የሱቻ አካውንት 7 ስንት ሞት ነው ያለፍኩት? ስንት how many times ልጅ ኤብ መከራ ሲዞረኝ ነው ያወቅኩት ገና የሚበላኝና ሞራ ፖስት ብዙ ጊዜ ፖስት ያጠፋል። እዚህ ሚዲያ ብሬን ፓርቱ ዘፈኑን ላይ ያጠፋል። እንኳን ፖስት ዘፈኑን ላይ ያጠፋል። 10-9 ለምን እንደሚደልዘው ነው ያላል። ጭንቅላት አለው ሊል ሮባ ጋር ደግሞ ቪዲዮ ላይ እስከ መስራት ደርሰናል። አይወድቅም የሙከረ ብለ ንገራ ጽድት ያላቀውት ይሄው የራፐር እስካሁን በትክክል ያገኙት የሊል ሮባ ነው። ወው እያጨሰም ዩቲዩብ ልታዘጋ ነው። ይሄ እረፍ ሳምሪ ብላክ ለምን ብላክ እንዳለችው አላውቅም። እቺ ጽድት ያለ ፖስት ነው ፖስቶ ብዙ ወራፖራ ማይ ጋንግስ ሜምበር ማይ ጋንግስ እንዴት አላችሁ? እንዴት አለን? ሰላም ነው ብሮ ሰላም ነው። ዛሬ ቪዲዮአችን እንደተለመደው ሲሆን እንዳልተለመደው በሌላ ቪዲዮ ከተፍ ብላችሁ መጥቷል። እንግዲህ በዛሬ ቪዲዮአችን እንግዲህ ተምኔለክታችሁ እንደመጣችሁት የኔ ኢንስታግራም ፎሎወርስ ሬት ላድርግላችሁ እስቲ ፌመስ የሚባሉትን እንግዲህ ከ1 እስከ 10 ሬት እናደርግላችኋለን። ያበደ ሳምንት ይኑላችሁ። እንግዲህ በዓሉም እየተቃረበ ነው። ድባቡ እንዴት እያደረጋችሁ ነው? እኔ ጋር ድባብ የለም እውነት ለመናገር ይሄ ዝም ብሎ በግ ምናምን ውጪ ከቤት ውጪ ምንም ድባብ እያየሁ አይደለም። እናንተ ሰፈርስ እንዴት ነው? ምንድነው እየተደረገ ያለው? አዲስ ነገር ምንድነው የሚለውን ኮሜንት ላይ ጻፉልኝ። ኢንስታግራም የገባችሁ እንግዲህ ፎሎውን ያደርጋችሁ እኔም ፎሎ ባክ መልሳለሁ። አልመልስም አላልኩም መልሳለሁ። ካልመለስኩም መብቴ ነው። አንተ ያማት ያረለ ግን ለማንኛውም በኢንስታግራም የገባችሁ እንግዲህ አስተያየታችሁን እንደዚህ ብታረጋት እኮ ልጅ ነገር እንደዚህ ብታረጋ አሪፍ ነው ምናምን ብትሉኝ ያበደናል። እንግዲህ ሴታፔንም ገና አላስተካከልኩም። አዲስ ስቱዲዮ ናት። እንግዲህ ሬት እናድርግላችሁ እስቲ እንደዚህ አንተ እንዲህ ፌመስ ነህ እንዴ እስክትሉ ድረስ ፎሎ የተደዋረኳቸውንም ሰው አረ ኢትዮጵያ ውስጥ ድቃላ በስተን እግዚአብሔርን ድቃላ በስተን የተደራረኩ ይባላል እንዴ? የተደራረኳቸውን ሰው ደግሞ አሳያችኋለሁ። እታ ወደ ቪዲዮ ነው የምንገባላችሁ። እንግዲህ ከፌመሶች ነው ሪአክት የምናደርግላችሁ። ፌመስ ባይባልም ይሄ ልጅ እንግዲህ ሙዚሺያን አሜሪካ ነው የሚኖረው። እንግዲህ በአሁኑ ሰዓት አካውንት ነው ሬት የምናደርግላችሁ። ዘፈኑን ወይ ልጁን ምናምን አይደለም፣ አካውንት ኢንስታግራም አካውንቱ ምን ይመስላል የሚለውን እንግዲህ እንላችኋለን። ፎቶ ለቋል እንግዲህ ከማርች 16 አይደብርም፣ ደስ ይላል። አሁን ይሄ ፎቶ በቃ ደስ ይላል። ጀስት ቫይብ አለው ምናምን ነገር ለበቀርጽ ቢስሚላህ አብ ወለኢብን ወረዋል ቅዱስ አላህ ዋህድ አሜሪካ ኦኬ አይደብርም፣ አካውንት አይደብርም። 7/10 ያው ከዚህ የበለጡ ስላሉ 7/10 ያው ኦነስት ኦፒኒየን ነው እዚህ የምናገረው። 7/10 ገብታችሁን ፎሎ ማድረግ ትችላላችሁ። የሚለቃቸው ሙዚቃዎች ምናምን ዩቲዩብ ላይ አሪፍ ናቸው። የሶቺ ነው። በቀጣይ ደግሞ ሂዝ ማይ ፍሬንድ ክሎዝ ፍሬንድ በቃ አብረን ነው የምንውለው፣ አብረን ነው የምንማረው፣ ቪዲዮ አብረን ነው የምንሰራው። አንተ ኮፒራይት ይኖራል ባይዘው ዩቲዩብ ነው እንጂ ቲክቶክ ላይ አብረን ነው የምንሰራው። ሰው የሶቺ አካውንት ደግሞ ፖስት የለውም፣ ፖስት አያደርግም። ለምን ነው ሲግናል ስቶሪ ምናምን ነው የሚያደርገው። ሃያ ስቶሪውን ሃይላይት ነው የሚያደርገው ብዙ ጊዜ። ኦኬ ይሄ ደግሞ የቲክቶክ ቻናል፣ ይሄ ሌላኛው የኢንስታግራም ቻናል ነው። የሱቻ አካውንት 7 ስንት ሞት ነው ያለፍኩት? ስንት how many times this come to me and እውነት 7 ፖስት አታረግም፣ ዝም ብለህ ትግመለመላለህ። ምንድን ነው እያደረክ ያለው እንዴ? ምንድን ነው ኢንስታግራምን እስቲ አፕግሬድ አድርገው። በጣም ማስተካከል አለብህ። በሌላኛው ደግሞ ፌመስ ሰው ስናገኝላችሁ ማን አለ? ልጅ ኤብ መከራ ሲዞረኝ ነው ያወቅኩት ገና የሚበላኝና ሞራ ሀሳቤ ጥልቅ ነው ላውጋሽ በተረትና ምሳሌ ለየት ካልኩ አይግረምሽ ኢትዮጵያዊ ሆነው ድሌ ምክርም ሆነ ቡጨቃ ነገር ሆነ ትረካ ካወራው ስለነከሌ በተረትና ምሳሌ በቀጣይና ልጄብን ነው የምናገኘው። እንግዲህ ልጄብ ደግሞ ያው 9 ፖስት ብዙ ጊዜ ፖስት ያጠፋል። ሚዲያ ብሬን ፓርቱ ዘፈኑን ላይ ያጠፋል። እንኳን ፖስት ዘፈኑን ላይ ያጠፋል። ፎቶቹ ደስ ይላል። የሆነ አሜሪካን ቫይብ አላቸው፣ ራፐር ቫይብ አላቸው፣ የሆነ ቫይብ አላቸው። ደስ ይላሉ። እንደውም ያጠፋቸው ፎቶዎች ካሁን ከፖስታቸው ፖስቶች ደስ ይላሉ። አትሳሹ።
የምር በጣም እብድ ከሮፍናን ጋር የተነሳው ፎቶ አለ 12000 ላይክ ነው ያለው። በጣም ቫይራል ወጥቷል ይሄ ፎቶ። በቃ አሁን እንደዚህ አይነት ፎቶዎች በጣም እብድ ፎቶዎች ናቸው። ግን አሁን እንደዚህ አይነት ፎቶዎች የልጄባ አካውንት ሃይላይትም የለውም ያረገው ሰው 370 ሰው ነው ያለው 34000 ፎሎወር ነው። በጣም ደስ ይላል። በቃ የሆነ ኩል አካውንት ነው ይሄ። ሬቲንግ ከ10 9 የምር ይገባል። በጣም እብድ አካውንት ፎቶዎች አሉበት። ሪልን ደግሞ ደልቶታል። ለምን ደልቶ አላውቅም። ሙሉ ሪል ይለቅ ነበር ዘፈኖቹን ምናምን እንደ ቻሌንጅ ነገር ደልቶታል። ለምን እንደሚደልተው ነው ያላል። ጭንቅላት አለው። ለማንኛውም ወደ ሌላኛው ፌመስ ሰው እንዲላችሁ በሌላኛው ፌመስ ሰው ደግሞ ፎሎ የተደረገናቸው ሬት ሳደርግላችሁ ማን ነው? ሊል ሮባ። አዎ ከኔ ሊል ሮባ ጋር ደግሞ ቪዲዮ እስከ መስራት ደርሰናል። አይወድቅም የሞከረ ብለህ ንገራት። እዚህ ዘፈን እየሰራሁ ነው። በቃ የሆነ ሰው ዲስ አደርጋለሁ። ጠብቁ በዚህ ቻናል። ሰምታማ ቀጠሮ መቼ ነው? ሙዚቃ ደግሞ ያስርባል። በቀጥነት ደግሞ ሊል ሮባ እናገኛታለን። አካውንት ሊል ሮባ በጣም ደስ ይላል። ሃይላይት ታደርጋለች፣ ስቶሪ በየቀኑ ታደርጋለች። የምታደርጋቸው ፖስቶች በጣም ያበዱ ፖስቶች ናቸው። ኢንፐርሰንም በጣም ደስ የምትል ሰው ናት። ሊል ሮባ ይመች። ይህን ቪዲዮ የምታዩ ካለሽ ከሆንሽ የመችሽ ሊል ሮባ። ሃይላይቱ ደግሞ ደስ ይላል። እውነት ሃይላይቱ በጣም ደስ የሚል ሃይላይት ናቸው። ጽድት ያላቀውት ይኸው የራፐር እስካሁን በትክክል ያገኘሁት የሊል ሮባ ነው። የራፐር አካውንት ኢንስታግራም በጣም ደስ ይላል። ክለብ ላይ ምናምን ፏ እያሉ በጣም ደስ ይላል የሊል ሮባ አካውንት። ወደ ፖስቱ ደግሞ እንሄድላችሁ። ፖስቱ እንግዲህ ደስ ይላል በጣም ራፐር የሆነ የራሱ ደግሞ ሳይን አላት። ደስ የሚሉ ፖስቶች ናቸው። ሲፈራ ከጎንሽ ነው እንዳንገናኝ በሁለት ልቤ ደስታ ፍቅር ለምዶ ክፋትና ያቀው አካውንቶች እውነት ለመናገር ደስ ያሉ የሚፖስታቸው ፖስቶች ምናምን ነገር ዘፈኑ ደስ የሚለው ፓርቲ ፖስተዋል። አይደልታቸውም። ደስ ይላሉ። ባይዜ ይሄ ኢስት አፍሪካ ስቱዲዮ ይባላል። ሙዚቃ መስራት ትፈልጉ ሰው ካላችሁ ሊል ሮባን ወይ ደግሞ ኤኤ ኖ ጌምስን ገብታችሁ ዴም አድርጉላቸው። ታችሁ ሙዚቃ ሰርታችሁ ውጡ። የራሳችሁን ፕሮዲዩሰር ይዛችሁ ካልፈለጋችሁ ደግሞ እዛው ፕሮዲዩሰር አለላችሁ። ካልፈለገ ቪዲዮ ክሊፕ ልስራ ካላችሁ እዛው አለላችሁ። ፕሮሞሽን እንዳይመስላችሁ። የምር የሊል ሮባ አካውንት እውነት 9 ይገባዋል። 10 ለመስጠት 10ም ይገባዋል። እውነት ለመናገር በጣም ደስ ይላል ፖስቶቹ። አይነቱን ከመውለድ 9 በቂ እውነት 9.5 እንደውም በቂ። በጣም እስካሁን እብድ አካውንት ያገኘሁት እስካሁን የሊል ሮባ ናት። የሚፖስታቸው ፖስቶች ሃይላይት ያደርጋል፣ ስቶሪ ያደርጋል። ትክክለኛ ኢንስታግራም አካውንት ማለት ይሄ ነው። በቀጣይነት ሌላ ፌመስ ሰው ፕራይሜክስ ናት። ፕራይሜክስ ማለት ልጄ ፋን ናት። እንግዲህ የእሷን አካውንት ደግሞ ሬት እናደርግላችሁ። ፕራይሜክስ የሚፖስታችሁ ፖስት ደስ ይላል። ይሄ ፖስት እውነት ለመናገር በጣም ደስ ይላል። አይ ጣራ ላይ ምናምን መንጠላጠል ከጀመርሽ ፕራይሜክስ ተው ተፈጥፈጠ በኋላ እኔ ኃላፊነቱን አልወስድም። እንጨት እየዞርክ ተሰብረ በኋላ ማን ቻሌንጅ ሊሰራልን ነው? ልጄ ዘፈን ሲያወጣ ሳታውቁ ሰዎችን አትናቁ። በጣም ደስ ይላል። የሆነ የውጭ ቫይብ ነገር አሉት። በጣም የውጭ ቫይብ አሉት። የሆነ ዩኬ የሚኖር ጀለስ ካላችሁ ምናምን ነገር ፎቶ ላክልኝ ስትሉት እንደዚህ አይነት ፎቶ ነው የሚልክላችሁ። በጣም ደስ ይላል። የፕራይሜክስ አካውንት ከ10 8.5 በቃ ይገባል። 8.5 የሚያደርጉለት እነዚህ ፎቶዎች ስለሚደብሩ ነው። የምር እነዚህ ፎቶዎች ብዙ ደስ አይሉ። ያው በድሮ የተነሳ ፎቶ ነው ግን አልተመቹኝም። በዛ ነው 8.5 እንጂ ከዚህኛው በላይ ያሉት ፎቶዎች ይሄኛው ከዚህ በላይ ያሉት ፎቶዎች እንዳለ ብድ ያሉ ናቸው። በቀጣይ ደግሞ ትንሽ ፌመስ ያደረኩት የተደራረግነው በጌታ ስም የተደራረግነው እንኳን ይጨንቃቃሉ። ፎሎ ባክ የተመላለስ ነው ፌመስ ሰዎች እኔ መሀል ያሉት ኤኬ ብላታ ናት። የኤምኦቢ ኤኬ ብላታ እንግዲህ አካውንት ሬት እናደርግላታለን።
ኬብላታ እንግዲህ ብዙ ጊዜ ፎቶዋን አትለቅ እንትን ነው የምትለቀው ሙዚቃ ሲለቀቁ ምናምን ነገር ይሄን ባይዚ ሪያክት አላደርኩላችሁ ሜን ዘፈን ለምንድን ነው ሪያክት አላደርኩላችሁ? አንደኛ ነገር አይቼዋለሁ፣ ሁለተኛ ነገር ደግሞ ብዙ አልተመቸኝ። የሆነ ነገር ይጎድሏል፣ የሆነ ሳውንድ ይጎድሏል፣ የሆነ ነገር ድምጻቸው አይሰማም። አሩን በቃ እኔ እዚህ ጋር መጥቼ ፌክ ሪያክት ማድረግ አልፈልግም። ኬብላታን ሪያክት እናድርግላት። የጌንግ እሷም የጌንግ ኢንስታግራም ቻናል ነው፣ ደስ ይላል። አብደብደ ነው እንዴ ምን ይባል ይሄ ማስክ ነው ማክስ ነው ግን የሚባለው እኔ እኮ የማይገባኝ ማክስ ነው ማስክ ጋዴም ሺ ከብት ህምቡጥ ማክስ ይሄ ነው ማስክ ብቻ እንደፈለጋችሁ ጥሩት። ኬብላታ አካውንት እንግዲህ የነ ግን አልተከሙ ከረው ዙራ ላይ የምሰናዶታል በጣም ቢዚ ነው እስከት ከመጣበና ብዙ ጊዜ ፎቶዋን ስለማለቅ ኬብላታ አይተለቃለች ግን ደስ ይላሉ። ዋው እያጨሰም ዩቲዩብ ልታዘጋ ነው ይሄ እረፍ። ለማንኛውም የኬብላታ አካውንት 8 ከ10 ሰጥቼሻለሁ። ዘፈንሽ ምናምን ፕሮሞ ስለምታደርጊበት ስቶሪ በየቀኑ ስለምታደርጊበት ምናምን ነገር ይመችሽ ብያለሁ። እኛው ደግሞ የምናገኛት ፌመስ ሰው ሳምሪ ብላክ፣ ለምን ብላክ እንዳለችው አላውቅም ግን ሳምሪ ብላክ ትባላለች። እንግዲህ ያው ማታውቋት ካላችሁ ነው፣ ብዙዎቻችሁ ታውቋታላችሁ። ወይ ኮምፕሊት ታደርግብኝ ነው አካውንቴን እረፍ። የሳምሪ ብላክ አካውንት ወንድ ዘመን በጣም የኩል አካውንት ነው። ደስ ይላል። የሚደብር አካውንት አይደለም። በቃ ጽድት ያለ ፖስት ነው ፖስቶ። ብዙ ጊዜ ፎቶ አፖስቶም ያው ቪዲዮ ነው ፖስቶ። እንደዛም ሆኖ ግን ብዙ አትለቅ። እኔ ምን ሺህ ነው ማለቅ ብያታለሁና ገብቻ አንቺ ምን ሺህ ነው እንደዚህ ፎሎወር እየኖረሽ እንደዚህ ፋን እያለሽ ምናምን ነገር አምሮ ማለቅ ነው ስላት የሆነ ኬዝ አለ 12ኛ ክፍል ስለሆንኩ ነው እሱ ካለቀ በኋላ ግን እንድጠብቁ ተብላችኋል። የሳምሪ ፋን ካላችሁ እንግዲህ ከ12 በኋላ ጠብቁ፣ ከአሁኑ አመት በኋላ ማለት ነው። አረ አካውንቷ በጣም እብድ ነው። እስካሁን ካየሁት ቺኮች ግን እስካሁን ራይት አላረኩማ። ወንዶች ናቸው የሚበዙት እኔ ጋር ብዙ ጊዜ ሎች ፌመስ ሰው ሳይሆኑ ፌመስ ያሉኑ ይበዛል። ምን ልትልሽ አንተ አሁን ቸከስ ምናምን ልትለኝ አልፈልግም። ብዙ ቸከስ ፎሎ ማድረግ አልፈልግም። በቃ ባገኝ አልጠላም። አባዬ በቃ ተወኝ አባ አልቻልኩም። ለማንኛውም የሳምሪ አካውንት በጣም ደስ ይላል እውነት። ማራ አካውንት በጣም ደስ ይላል እውነት። ሃይላይትም ታደርጋለች። አይ ኮፒሬት አላቸው እነዚህ እንለፋቸው። የሳምሪ አካውንት እንግዲህ ከ10 9.5 በጣም እብድ አካውንት ነው እውነት። በቃ ምንም የተዛባ አካውንት የለውም። ይሄ የሚያስጠላ ፖስት ምናምን እስካሁን አላየሁም። ያበደ ነው። ይመች ብለናል ሳምሪ። እንግዲህ በቀጣይነት ደግሞ የምናገኘው ፌመስ ሰው ሃሮን ሎፍቲ ሃሮን ነው። ካላ ታውቃላችሁ አይዲኝ ፌመስ ሰው ናት። እንግዲህ ሃሮን የታወቀ ነው እንግዲህ ለኮንሰርቱ ጊዜ ነው። እኔ ከዛ ፊት ያልታወቁ ሰዓት እና ሃሮን ያልታወቁ ሰዓት እኔ እንትን ሰርቼ ነበረ የኢትዮጵያ 3 ስትሪመሮች ብዬ እና ካሊድን እና ሃሮን ምናምን በዛ ጊዜ የተገባባ ነው ፎሎ የተደራረገ ምናምን ነገር። ከዛ በኋላ ኮንሰርቱ ላይ ተገናኘን አወራን ምናምን ነገር። ከዛ ትዊች ለምን አትጀምርም አንተ እኮ ምናምን አሪፍ ነህ ምናምን ነገር አለኝ። እንዴ እሺ ጀምራለሁ ምናምን ብዬው እነሱ ማይጂ ብለው በአንዴ ጣሱ። በጣም የተመቹ ነገር እያወራኝ አሁን እኛ ስትሪም እንጀምራለን አንድ ላይ መኖር እንጀምራለን ምናምን እያለኝ እዛው እያየሁት ነው የጣሰው። ሶ እኔ ምን ማድረግ አለ ስትሪም እንጀምራለን ከዚህ በኋላ የምር ሻራውቱ ሃሮን ነው የምር መክረሽኛል። የዛን አልተገበርኩትም እንጂ ይመች። ለማንኛውም የሃሮን አካውንት እንግዲህ ደስ ይላል። ቆይ እስቲ ፎቶን ሪያክት እናድርግበት። ሬት እናድርገው እንጂ የምን ሪያክት ፎቶ ብዙ ጊዜ አይፖስትማ ቪዲዮ ነው የሚፖስተው። ፎቶ ወደ ድሮ ጊዜ እነዚህና ፎቶዎች በጣም ላይኮቹ ደስ ይላል። 11000 ላይክ ምናምን በጣም ደስ ይላል። የሚፖስታችሁ የሆነ እንደ ቪንቴጅ ሆነ እንደ 2KY ነው KY ነው። አረ ኢትዮጵያ ውስጥ ድቃላ በስቷል ባል ፎቶዎች አይነት ቫይብ ነው። ደስ ይላል እነዚህ ፖስቶች። አይ ቲንክ የእንትኑ ጊዜ ነው የትግራይ ሄዱ ጊዜ ነው የፎቶ አረ 29000 ላይክ ብሮ 29000 ላይክ
እዲ በጣም ፌመስ ናቸው። እውነት አትዛሽ ኢንስታግራም ላይ በጣም አካውንታቸው ዴም አካውንት ነው። Push no far, still fresh, not a jama. Make him go crazy, crazy, not the club. I'm feeling wavy, now I'm up. Somebody has to do, live is my true. Nigga, I love it, the man I need to. What's the way to get the next? ኧረ ዘፈን ይቅር እንዴ! እረፉ፣ ዘፈን ይቅር። ለማንኛውም የሃሩን አካውንት በጣም ደስ ይላል። ቪዲዮ ነው የሚለቅባቸው፣ ሪያክት እያደረገ የሚለቅባቸው ናቸው፣ ደስ ይላሉ። ለማንኛውም የሃሩን አካውንት 9.7 ከ10 እኔ እንደዚህ ቪዲዮ የሚለቅሰው ደስ ይለኛል። ለምን እንደሆነ አላውቅም። በቃ ጥረት ይታየው። ፎቶ ብቻ አይደለም ቪዲዮ የሚለቅሰው ኢንስታግራም ላይ በጣም ደስ ይላል። የሆነ ስራውን ነው የሚያሳየው እዛ ላይ። ፎቶ ግን ያው ዝም ብለህ እንደዚህ ሆነ እኩል ትነሳ ትችላለህ። ቪዲዮ ግን ትንሽ ከበድ ስለሚል ፖቴንሻል ያለው ሰው ስለሆነ ሃሩን 9.7 ግን ያበደ አካውንት ነው እውነት ለመናገር። በቀጣይ ደግሞ የምናገኘው አካውንት አርናውላ ትባላለች። አርናውላ እያልኩኝ አርኖላ ትባላለች። እንግዲህ እቺ ራፐር ናት። በጣም ፋስት ራፐር ናት። እንዴት ተንፈርሽ አንድ ፖስት ነው የፖስተው ከዚህ በፊት ሃይላይት ምን አድርጎ ነበር አጥፍቷል። እኔ የኢትዮጵያ ራፐሮች ግን የሆነ ነገር ታጠፋላችሁ። በቃ ምንም ነገር ይሁን ማጥፋት ትወዳላችሁ። ለምንድን ነው እኔ አይገባኝ። ለማንኛውም ይሄ አካውንት 2000 ፎሎወር አለው። አንድ ፖስት ነው የፖስተው ቪዲዮ 8 ሰጥቻለሁ። አይደብርም። በጣም ደስ ይላል። በቃ የራሱን ፕሮሞት እያደረገ ስለሆነ በቀጣይ ደግሞ የምናስተዋውቅላችሁ እቺ ልጅ ሺዝ ፌመስ አብሶ ቲክታክ ላይ ወደ 400 ምናምን ሺህ ፎሎወር አላት። ይህ ዘፈን በጣም እርግጠኛ ነኝ ይህ ዘፈን ለኛ ነው። በሰው ተከብ ይህ ዘፈን በክፉ ቀን አብሮ ይህ ዘፈን እያዩዋት ነው የፈመሰችው እቺ ልጅ። ለማንኛውም ቪዲዮ ነው የምንለቀው፣ ፎቶዎቹም ትንሽ ነው የምንለቀው። ብዙዎቻችሁ ይሄን ዘፈን ጋብዙት በሚል ነው የምታቋት እቺ ልጅ። አሁኑ ነው ይሄን ላክላት፣ ወዲያውኑ ነው የምትታረቅ። ባልክስ የምትታረቀኝም እምልከውም ሰው ከሌለስ? ኦኬ አካውንቷ ደስ ይላል። ቪዲዮ ነው የምንለቅበት፣ ፎቶም ትለቅበታለች። አንዳንድ ፖስት ደስ ይላል። በጣም ደስ የሚል አካውንት ነው። እኔ ቪዲዮ የሚለቅሰው ሃሩን ምንም ቪዲዮ ይልቀቅ ብቻ ይመቸኛል። 9 ይገባዋል። የምር 11 ሺህ ፎሎወር አላት። 9 ይገባዋል። በቀጣይ ደግሞ የምናገኝላችሁ ዋይ ፍሪስታይል ይባላል እላለሁ። ሂዝ ማይ ብራዘር ወንድማማቾች ላንመሳሰል እንችላለን ምናምን፣ ነገር ግን የምር ወንድማማቾች ነን። እስቲ ሪያክት እናድርግለት፣ ሬት እናድርግለት። ፖስት ቪዲዮ ግን አይለቅም። ብዙዎቻችሁ ቪዲዮ ይለቃል እንደሆነ ትቶታል፣ ግን አሁን አካውንቱን ኦኬ ይሄ ልብስ ባይዘው የኔ ነው። ይሄ ቀዩ ሳይሆን ቺካጎ የሚለው ያ ቪንቴጅ ከለሩ የኔ ነው። እንዲመልስ ንገሩት። ያበደ ፖስት ነው። ያው የኳስ ምናምን ኮንተንት ስለሚሰራ ካወቃችሁት ሰው ያበደ እንትን ነው። 9 ከ10 በቤተሰብ አይደለም የምር 9 ከ10 ቪዲዮም ስለሚለቅበት 9 ከ10። በቀጣይ ደግሞ የምናገኝላችሁ እንዴ አንተ ፌመስ ሰው ግን በጣም ብዙ አጋለው ማለት ነው። ፌመስ ሰው ባይሆንም ባይባሉ በቃ አትወጋሉ ምንም እንዳትሉ እንዴ። በጣም የሚሰራ ሰው አቃለው ፌመስ ባይሆን ስንት የሚሰራ እንዴ። ኢፌ ናት ደግሞ። በቀጣይ ደግሞ ኢፌ ደግሞ ያገኘኋት የነ ሊሮባ ስቱዲዮ ሄድኩ ጊዜ ነው ኢፌን ያገኘኋት። ከዛ በኋላ ነው ያወቅኳት ኢፌን። በጣም ጸዴ ሰው ናት። ነበሩ ወይም ቻሌንጅ 7 ሺህ ግን አሁን ዘፈን ብዙ ጊዜ በአንሰማ ጥሩ። የአሁኑ ሳምንት ትንሽ ከሳምንቱና ወደ ፎቶ ሬቲንግ እንግባ። ፎቶ ሬቲንጎቹ ኧረ ደስ ይላሉ፣ ፎቶዎቹ ደስ ይላሉ። ይሄ ግን የሆነ ከለሩ ጨንቁኛል። ይሄ ከለሩ ተው የሆነ የሚጨንቅ ቫይብ አለው። እኔ አታሳሽ ሌሎች ፎቶዎች ግን ደስ ይላሉ፣ አይደብሩ። አሁን እቺኛዋ ፎቶ ደስ ጥርት ያለች ፎቶ ናት። የአርቲስት ፎቶ ናት። የሚለቃቸው ፎቶዎች ደስ ይላሉ። እብድ ፎቶ ነው የሚለቅ። ይሄኛው ጊዜ ያልኳቸው እና ሃሩን ያገኟቸው ጊዜ ይሄኛው ኮንሰርት ጊዜ ኢፌን የዛን ጊዜ ግን አላገኘሁት። ቶሎ ወደ ቤት ሄጃለሁ እኔ መሰለኝ። አይ ቲንክ የዚህ ጊዜ ነው ያገኘኋቸው። የኢፌ አካውንት ደግሞ ደስ ይላል፣ ቪዲዮ የሚለቅበታል 9 በጣም እብድ አካውንት ነው ኢፌ። በቀጣይ ደግሞ የምናገኝላት ደከመኝ። እኔ እንዲህ ፌመስ ሰው ማውቄ እስካሁን አላውቅም ነበር። ናቲ ቱ ኮልድ ናት። እንግዲህ ናቲ ቱ ኮልድም የዛን ጊዜ ያገኘኋት የኮንሰርቱ ጊዜ። ናቲ ኮልድ ደስ የምትል ሰው ናት። በአካል
ይሄ ጉረኛ ምናምን ነገር ከመሰላችሁ አይደል። አንድ ቀን አግኝተው ማለት ነው። ለማንኛውም የእንትራን አካውንት ሬት እናደርግለታለን። ቆይ ኮፒሬት ይቅሩ፣ ኮፒሬት ነገሮች ይቅሩ። ኦኬ 20,000 ላይክ። ኦኬ ብሮ ኦራ 14,000 ላይክ። የናቲቲኮል አካውንት የሆነ የኩለስት አለ የኩል አካውንት የናቲቲኮል 9.5 ደስ ይላል እውነት ቪዲዮም ስለሚለቅበት 9.5። በሌላኛው ደግሞ እስቲ ሌላ ፌመስ ሰው ካሊድም በአካል እስካሁን አላገኘሁትም። ቪዲዮ እንሰራ ነግሬው ነበረ አልተመቸኝም ብሎኛል። ከዛ ቀን በኋላ ካሊድ እና እኔና ካሊድ እንዲህ ነው ኦኬ። ግን ከዛ ቀን በኋላ ያበረች ሰው ናት ካሊድ ቪዲዮ ከሰራላችሁ። በአካል ግን አላገኘሁትም፣ ውጪ ነበረች አይ ቲንክ። የካሊድ አካውንት ደግሞ ደስ ይላል። ፎቶዎቹን ይለቅባል። አሁን ደግሞ ቪዲዮ መልቀቅ ጀምሯል። እያያችሁት ነው። ቪዲዮ እየለቀቀበት ነው። የካሊድ አካውንት አይ ቲንክ በጣም ደስ የሚል አካውንት ነው። የሚለቃቸው ፎቶዎች እብድ ናቸው። የሚነሳቸው ፎቶዎች፣ ቪዲዮዎች ይሄ ድሮፕ ፖስቱን አይ ቲንክ አረ በጣም እብድ አካውንት ነው። የካሊድ 9.65 በጣም እብድ አካውንት ነው። በጣም ደስ ይላል። በሌላኛው ደግሞ እናገኝ ፌመስ ሌላ የለ በቃ ኤ ነው ጌምስ። ይሄኛው ነው ያልኳችሁ። ያው ይሄ የግሩፕ አካውንት ስለሆነ ነው ሬት ማድረግላችሁ። ግን ይሄ ነው ስቱዲዮ ማለት የና ኤ ነው ጌምስ ሳሚት ነው የሚገኘው። ሜት ይችላላችሁ እንግዲህ አንተ ማውራት ለከ 19 ደቂቃ እያወራሁ ወይኔ። እስቲ ሌላ ፌመስ ሰው የለም። በቃ ሌላ ፌመስ ሰው የለም። ለዛሬ ይሄን ይመስላል ያሉኝ ፌመስ ሰዎች። ከዚህ በላይ ላቃልች እና ሃናን ታሪክ ምናምን ልትለኝ ከሆነ አሮን ይበ ምናምን። ለማንኛውም እንግዲህ ዛሬ ቪዲዮአችን ይህን ይመስል ነበረ። ላይክ፣ ሰብስክራይብ እንዳይረሳ።